ጤና ይስጥልን አድማጮቻችን፣ የዕለቱን ዜና ይዘን ቀርበናል። በዛሬው ጥንቅራችን የሶማሊያውን ፕሬዝዳንት ተከትለው የሶማሊላንድ ፕሬዝዳንት ወደ አዲስ አበባ ማምራታቸው ተገለጸ። አዲስ ለተቋቋሙ የኢትዮጵያ ኒውክሌር ኃይል ኮሚሽን የተሾሙት ሳንዶካን ደበበን ማን ናቸው? እንዲሁም በማጭበርበር የተገኘ 14 ቢሊዮን ዶላር የሚያወጣ ቢትኮይን ተያዘና እንዲሁም ሰኞ ዕለት በመቀሌ ውስጥ በትግራይ ኃይሎች የተከሰተው ምንድን ነው የሚሉትን ጥንቅሮች ይዘን ቀርበናል። አብራችሁን ቆዩ። የሶማሊያውን ፕሬዝዳንት ተከትለው የሶማሊላንድ ፕሬዝዳንት ወደ አዲስ አበባ ማምራታቸው ተገለጸ። ነፃ ሀገርነቷን ያወጀችው የሶማሊላንድ ፕሬዝዳንት አብዱራህማን ሙሐመድ አብዱላሂ የካቢኔ አባሎቻቸውን ይዘው ወደ አዲስ አበባ ዛሬ ረፋዱ ላይ ማቅናታቸው የጽህፈት ቤታቸው አስታወቀ። ሶማሌ የግዛቷ አካል አድርጋ የምትመለከታት የሶማሊላንድ ፕሬዝዳንት ወደ አዲስ አበባ ማምራታቸው የተነገረው የሶማሊያው ፕሬዝዳንት በአዲስ አበባ ጉብኝት ካደረጉ ከአንድ ቀን በኋላ ነው። ከፕሬዝዳንቱ ጋር የሶማሊላንድ የውጭ ጉዳይ ሚኒስትር፣ የገንዘብ ሚኒስትር፣ የሀገሪቱ ጦር አዛዥ እንዲሁም የብሔራዊ ደህንነት ኃላፊ አብረው ወደ አዲስ አበባ ያቀኑ መሆናቸውን ተገልጿል። ማክሰኞ ጥቅምት 4 2018 ዓ.ም ረፋድ ላይ ከሀርጌሳ በተነሳ የኢትዮጵያ አየር መንገድ አውሮፕላን ላይ ሲሳፈሩ የታዩት የሶማሊላንድ ፕሬዝዳንት የአዲስ አበባ ጉዞ በተመለከተ እስካሁን ከኢትዮጵያ መንግስት በኩል የተነገረ ነገር የለም። የሶማሊላንድ መንግስት ቃል አቀባይ ባወጣው መግለጫ ላይ የፕሬዝዳንቱ ጉዞ የሁለት ሀገራት ግንኙነት በተለይም በደህንነት፣ በምጣኔ ሀብትና በንግድና በትራንስፖርት መስኮች ለማጠናከር ያለመ ነው ተብሏል። አዲስ ለተቋቋመው የኢትዮጵያ ኒውክሌር ኃይል ኮሚሽን የተሾሙት ሳንዶካን ደበበ ማን ናቸው? የሚኒስትሮች ምክር ቤት ዛሬ ማክሰኞ ጥቅምት 4 2018 ዓ.ም ባካሄደው መደበኛ ስብሰባ የኢትዮጵያ ኒውክሌር ኃይል ኮሚሽን የሚያቋቁም ደንብ ጸድቅ ጠቅላይ ሚኒስትር አብይ አህመድ ደግሞ አቶ ሳንዶካ ደበበን የተቋሙ ኮሚሽነር እንዲሆኑ ሾመዋቸዋል። መቋቋሚያ ደንቡ ዛሬ የጸደቀው የኢትዮጵያ ኒውክሌር ኃይል ኮሚሽን በመጀመሪያ ኮሚሽነርነት እንዲመሩ የተሾሙት አቶ ሳንዶካን ደበበ የጠቅላይ ሚኒስትሩ ልዩ ጽህፈት ቤት ኃላፊ በመሆን ሲያገለግሉ ነበር። ይህ ኃላፊነት ለ2 ዓመት የሰሩት አቶ ሳንዶካን ከዚያ በፊት በተለያዩ መንግስታዊ ኃላፊነቶች ላይ በአመራርነት ቆይተዋል። አቶ ሳንዶካን የሀሮማያ ዩኒቨርሲቲ በ2001 ዓ.ም ምግብ ሳይንስ እና በምርት አሰባሰብ ቴክኖሎጂ የመጀመሪያ ዲግሪያቸውን፣ ከአዲስ አበባ ዩኒቨርሲቲ ደግሞ በምግብ ሳይንስ እና ኒውትሪሽን ሁለተኛ ዲግሪያቸውን ይዘዋል። በብዝሃ ሕይወት ጥበቃ ኢንስቲትዩት በምርምር ሰራተኝነት ያገለግሉት አቶ ሳንዶካን ወደ አዲስ አበባ ሳይንስ እና ቴክኖሎጂ ዩኒቨርሲቲ በማቅናት ለ1 ዓመት ከ4 ወር አስተምረዋል። ከዚያ በመቀጠል በሳይንስ እና ቴክኖሎጂ መረጃ ማዕከል ለ1 ዓመት ከ3 ወራት በዋና ዳይሬክተርነት ከሰሩ በኋላ በተመሳሳይ የሹመት ደረጃ ወደ ኢትዮጵያ አእምሯዊ ንብረት ጽህፈት ቤት ተዛውረዋል። አቶ ሳንዶካን የኢንዱስትሪ ፓርኮች ልማት ኮርፖሬሽን ዋና ስራ አስፈጻሚ መሆን ሰኔ 2012 ዓ.ም የተሾሙ ሲሆን በኮርፖሬሽኑ ለ2 ዓመት ከ6 ወር ገደማ ከሰሩ በኋላ የፕላንና ልማት ሚኒስቴር ዴኤታ በመሆን በጥቅምት 2015 ዓ.ም ተሾመዋል። ሳንዶካን በፕላንና ልማት ሚኒስቴር የነበራቸው ኃላፊነት በአካባቢ ጥበቃ፣ በአየር ንብረትና በስነ ህዝብ ጉዳዮች ላይ ፖለቲካዊ አመራር መስጠት መሆኑን በወቅቱ በማህበራዊ ትስስር ገጻቸው ላይ አስፍረው ነበር። ሳንዶካን በሚኒስቴር መስሪያ ቤቱ በነበራቸው ቆይታ የአየር ንብረትን በተመለከቱ ዓለም አቀፍ ስብሰባዎች ላይ ኢትዮጵያን በመወከል በተደጋጋሚ ተገኝተዋል። ከዚያ በመቀጠል ጥቅምት 2016 ዓ.ም በሚኒስቴር ዴኤታ ማዕረግ የጠቅላይ ሚኒስትር ልዩ ጽህፈት ቤት ኃላፊ በመሆን ተሹመዋል። አቶ ሳንዶካን የጠቅላይ ሚኒስትር ልዩ ጽህፈት ቤት ኃላፊነትን ጨምሮ በተለያዩ የመንግስት ተቋማት ባለፉት 14 ዓመታት ያገለገሉ ሲሆን ባለፉት 5 ዓመታት ውስጥ ደግሞ በ4 ከፍተኛ የመንግስት ሹመቶች ላይ ተመድበው ሰርተዋል። በማጭበርበር የተገኘ 14 ቢሊዮን ዶላር የሚያወጣ ቢትኮይን ተያዘ። በበይነ መረብ በተፈጸመ ማጭበርበር የተገኘ የተባለው ከ14 ቢሊዮን ዶላር በላይ የሚያወጣ ቢትኮይን መያዙን የአሜሪካ መንግስት አስታወቀ። ፕሪንስ ግሩፕ የተባለ የካምቦዲያ የንግድ ተቋም መስራች የሆነው ቼን ዢ በማጭበርበር ወንጀሉ ተከሷል። የካምቦዲያ እና የዩናይትድ ኪንግደም ዜግነት ያለው ግለሰቡ በኒውዮርክ ፍርድ ቤት በበይነ መረብ ማጭበርበርና ህገወጥ ገንዘብን ወደ ህጋዊነት መስመር በማስገባት ተከሷል። የንግድ ስራው በአሜሪካ እና ዩኬ እገዳ ተጥሎበታል። በለንደን ያሉ 19 ቅንጡ መኖሪያ ቤታቸውም ታግዷል። ከመኖሪያዎቹ አንደኛው 133 ሚሊዮን ዶላር ያወጣል። ቢቢሲ ከፕሪንስ ግሩፕ ምላሽ ለማግኘት ያደረገው ጥረት አልተሳካም። የአሜሪካ አቃቤ ህግ እንዳለው በአገሪቱ ታሪክ ትልቁ የፋይናንስ ማጭበርበር ነው። ከዚህ ቀደም ከፍተኛ መጠን ያለው ቢትኮይን በቁጥጥር ስር ውሎም አያውቅም። ተጠርጣሪው እስካሁን ባይያዝም በንግድ ተቋሙ አማካይነት
የበይነ መረብ ማጭበርበር መፈጸም ተከሷል። ተቋሙ በቤት ግንባታና በፋይናንስ አገልግሎት ላይ የተሰማራ ነው። በእስያ ትልቁ የሆነ የወንጀል ቡድን እንደሆነም አቃቤ ሕግ ገልጿል። ሰኞ ዕለት መቀለ ውስጥ በትግራይ ኃይሎች የተከሰተው ምንድን ነው? በትግራይ ክልል ዋና ከተማ መቀለ የትግራይ ኃይል አባላት ለተቃውሞ አደባባይ በመውጣታቸው ቅሬታቸውን ከማሰማት ባሻገር ለሰዓታት መንገድ ዘግተው እንደነበር ተዘግቧል። በትግራይ ኃይሎች ውስጥ ያሉ የአሚር 22 አባላት የአርቢ 22 አባላት ሰኞ ጥቅምት 3 2018 ዓ.ም ከጠዋት ጀምሮ በመቀለ ውስጥ በሚገኙ ዋና ዋና መንገዶች ላይ ወጥተው ቅሬታቸውንና ጥያቄያቸውን አሰምተዋል። የሰራዊቱ አባላት ምላሽ የሚፈልጉ ጥያቄዎች ያቀረቡት በሌተናል ጄኔራል ታደሰ ወረደ ለሚመራው የትግራይ ጊዜያዊ አስተዳደር ሲሆን ሰልፈኞቹ ጠዋት ላይ ወደ አስተዳደሩ ጽሕፈት ቤት በመሄድ ቅሬታቸውን አሰምተዋል። ዛሬ ጥቅምት 4 2018 ዓ.ም በማዕከላዊ ትግራይ ዞን በሚገኘው ነበለ አካባቢ መናኸሪያና መንገድ መዘጋቱን ለማወቅ ተችሏል። በምስራቅ ትግራይ ሐውዜን ዛሬ እስከ ረፋድ ድረስ ተመሳሳይ ተቃውሞ እንቅስቃሴዎች ተጀምረው እንደተቋረጡ የቢቢሲ የመቀለ ዘጋቢ ታዝቧል። መቀለ የሚገኘው የቢቢሲ ዘጋቢ እንዳለው ትላንት አደባባይ የወጡት የትግራይ ኃይሎች አባላት በጋዜጠኞች ፎቶ ለመነሳት፣ በቪዲዮ ለመቀረጽ እንዲሁም ጥያቄን ለመመለስ ፈቃደኞች አልነበሩም። አርሚ 22 የተባለው የትግራይ ኃይሎች ካምፓቸው ከሚገኝ አካባቢ ተነስተው ባለፉት መንገድ ላይ ጎዳናዎች ተዘግተው ስለነበረ የተሽከርካሪዎች እንቅስቃሴ ተስተጓጉሎ እንደዋለ ነዋሪዎች ተናግረዋል። ዋነኛ ጥያቄያቸው በተለይ ከደሞዝ ክፍያ ጋር የተያያዘ እንደሆነ ተገልጿል። የሰራዊቱ አባላት አደባባይ በወጡበት ጊዜ ካኪ የደንብ ልብሳቸውን ለብሰው ጥያቄያቸውን የሚያንጸባርቁ መፈክሮች ሲያሰሙ ነበር። ከነዚህም መካከል የሰራዊቱና የተሰዉ አባላት የደሞዝና የጥቅማ ጥቅም ጥያቄን የሚመለከቱ ሰላም እንደሚፈልጉ የሚገልጹ እንዲሁም አስተዳደሩ ጥያቄያቸውን እንዲሰማ የሚጠይቁ ይገኙበታል።